የስልካችሁን ፓተርን ማንም ሰው እንዳያውቅባችሁ እየፈለጋችሁ ሁል ጊዜ መቀያየር ሰልችቷችኋል። ዛሬ እንዴት ሶልቭ እንደምናደርገው አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ መቆየት ብቻ ከእናንተ የሚጠበቅ ነገር ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ በመጀመሪያ ወደ ስልካችሁ ፕሌይ ስቶር ሄዳችሁ ኦር ወደ ፕሌይ ስቶር ወይም ወደ አፕ ስቶር ሄዳችሁ ስክሪን ሎክ ታይም የምትባል አፕሊኬሽን አለች። እሷን አፕሊኬሽን ታወርዳላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እቺን አፕሊኬሽን ታወርዳላችሁ። ደን ካወረዳችሁ በኋላ ስትገቡ እንዲህ አይነት ኢንተርፌስ ያሳያችኋል። መጀመሪያ የምታዩት ነገር ይሄ ነው። ግራንት ፐርሚሽን ልሰጡት ይገባል። አፕሊኬሽኑ ግራንት ብላችሁ ታልፋላችሁ። ከዛ በዚህ መልክ አለው እንድትሉ ያመጣላችኋል። ስክሪን ሎክ ታይም ስክሪን ሎክ ምትሏን አለው ታደርጋላችሁ። እዚህ ጋር ገብታችሁ አሁን አለው አድርገናል። እዚህ ጋር ደግሞ ሌላ አዲስ የሆነ ፊቸር አለ። እዚህ ጋር ምንድነው የሚላችሁ ኮል ወይም ደግሞ የስልክ ጥሪ በሚመጣ ሰዓት ከእናንተ ውጪ ማንም ሰው እንዳያነሳው ማድረግ ትችላላችሁ። ማለት እዚህ ጋር ግራንት ፐርሚሽን ካላችሁ ሰው በሚደውልላችሁ ሰዓት እራሳችሁ ናችሁ ፒኑን አስቀምጣችሁ የምትሄዱት። በጣም የሚገርመው ነገር ግን ይህ አፕሊኬሽን የፒኑን የሚቀያየረው ዲፔንዲንግ ኦን ዘ ታይም ነው። ሰዓቱ ልክ 10 ሰዓት ተኩል ሲሆን 10 ሰዓት ተኩል ፒኑ ይሆናል። 11 ሰዓት ሲሆን 11 ሰዓት 00 ብላችሁ ታስገቡ ፒኑ እሱ ነው የሚሆነው ማለት ነው። በየጊዜው መቀየር አይጠበቅባችሁም። ጽድት ያለ አፕ ነው፣ በተጠቀሙት እመክራችኋለሁ። እዚህ ጋር ግን ካሚንግ ኮል የሚለውን ከእናንተ ውጭ የእናንተ ስልክ እንዲጠቀም ኦር ሌላ ሰው የሚጠቀሙ ከሆነ ግራንት ባትሉት ይመከራል። ስኪፕ ብላችሁ ታልፋላችሁ። ደን እዚህ ጋር ይህንን ነው የሚያሳያችሁ። ይህንን ልክ እንዳያችሁ ኢናብል ሎክ የምትለዋን ኦን ታደርጓታላችሁ። እዚህ ጋር ያለችው እዚህ ጋር ደግሞ ምናልባት ድንገት ፓስዋርዱ ረስታችሁት ሊረሳ አይችልም። አክቹአሊ ግን ቀጥታ የምታደርጉት እዚህ ጋር እንትን ታስቀምጣላችሁ የተወለዳችሁበትን ጊዜ ማለት ነው። የተወለዳችሁበትን ጊዜ ሊሆን ይችላል። ኦር እዚህ ጋር የተለያዩ ጥያቄዎች አሉ። ከዚህ ውስጥ መርጣችሁ አንዱን እንትን ትላላችሁ። እኔ ግን የተወለድኩበትን ጊዜ ላድርገው። እሱን ላስቀምጥና ሴቭ እለዋለሁ ማለት ነው። በዚህ መልክ ስራዬን ጨርሻለሁ። አሁን ወደ ውጭ ቦታ ከትክክለኛው ስክሪን ፓተርኔ ኦር ሴኩሪቲ በተጨማሪ የዚህ አፕሊኬሽን ሴኩሪቲ ያለ ያ ማለት ሰዓት መሙላት ይጠበቅብኛል። ይህንን ይመስላል ይዤላችሁ የቀረብኩት አፕ። እንደወደዳችሁ አልጠራጠርም። ቪዲዮውን ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ማድረግ እንዲህ አይነት አሪፍ ቲፖች እንድታገኙ ያደርጋችኋል። መልካም ጊዜ